እሺ አመሰግናለሁ። የኔ ጥያቄ አጭር ነው፣ ግልጽ ያልሆነልኝ ነገር ስላለ ነው። የኔ ጥያቄ ለምንድን ነው ያኛዋ ባዮስፒር ጠቅላላ የክልሉ መሬት የወሰደው? ለምን? እንደምናውቀው የጋምቤላ ክልል ጠቅላላ ቆዳ ስፋት ወደ 2 ሚሊዮን 978,200 ሄክታር ነው። ከዚህ በፊት ከዚህ በላይ ነበረ። አይ ዶንት ኖ የቀነሰ እንደውም ሌላው ሁለተኛ መረጃ አለ። የጋምቤላ ቆዳ ስፋት ወደ 2 ሚሊዮን 552,000 ሄክታር የሚል ነው። ለምንድን ነው ይሄን የአኟ ባዮስፒር ሪዘርቭ የወሰደው መሬት ወደ 1 ሚሊዮን 838,624 ከክልሉ ጠቅላላ ቆዳ ስፋት ግማሽ በላይ የአንድ ብሔረሰብ ባዮስፒር ተብሎ ተሰየመ። አንድ ግልጽ ያልሆነው በአኟ ዞን ውስጥ ሌሎች 2 ብሔረሰቦች አሉ ነባር የሚባሉ ማጃንና ኩሙ። የነሱ ድርሻ የት ነው ያለ? የነሱ መሬት ተወሰደ ወደዛ ተጨመረ ወይ አልተጨመረም የሚል ነገር ግልጽ መድረክ መቻል አለበት። ሁለተኛ የአኟ ባዮስፒር ሪዘርቭ ከደቡብ ሱዳን እንደሚዋሰን የሚል ነው፣ ጠቅላላ ከደቡብ ሱዳን። ነገር ግን አኟ ብሔረሰብ በጆር በጎክና በዲማ ብቻ ነው ከደቡብ ሱዳን ጋር የሚዋሰነው። ኑዌር ብሔረሰብ ግን በላሬ በጂካው በወንቷ በአኮቦ ከደቡብ ሱዳን ጋር ይዋሰናል። ግልጽ ይደረግ። ኦኬ ጠቅላላ የኑዌር ዞን መሬትን ይዞ ከሄደ ግልጽ ያደርግ። በምን አግባብ ነው? በእነዚህ ሁለቱም ብሔረሰቦች ዞን ውስጥ ማል ጦርነት ለመቀስቀስ ካልሆነ ወይ ግጭት ለመቀስቀስ ካልሆነ በስተቀር ሌላ ትርጉም የለውም። ህገወጥ ነው አካሂዱ ጠቅላላ። አሁን እንደመረው የአኟ ብሔረሰብ የአኟ ባዮስፒር የወሰደው መሬት እና ማጃን ብሔረሰብ የወሰደው መሬት ስንደምረው የማጃን ብዙ አልተጋነንም። ወደ 224,925 ሄክታር መሬት ነው የያዘችው። ያኛዋ ግን ወደ 1 ሚሊዮን 838,624። እነዚህ ሁለቱም ባዮስፒር ስንደመር ወደ 2 ሚሊዮን 63,549 የያዙት ቆዳ ስፋት ለክልሉ የቀረውን ከባዮስፒር ውጭ የቀረውን መሬት ወይ ቆዳ ስፋት ወደ 900 ነው የሚቀረው ማለት ነው። ወደ 900,000 ለኑዌር፣ ለኮሞ፣ ለኦፖ እና በመረጃው መሰረት አኟ ዞን ሌላ ተጨማሪ መሬት እንዳለው የሚል ነው። ጠቅላላው መሬት አይደለም ወደ ባዮስፒር የወሰደው፣ ሌላ ተጨማሪ መሬት እንዳለው ምን እንደሚያመለክተው በዛ በቀረው 900,000 ውስጥ የራሱ ሄክታር እንዳለ ነው የሚገልጽ። የማጃን ዞን በተመሳሳይ ከ224,000 ውጭ ሌላ መሬት እንዳለው ነው። ኦልሬዲ ማጃን ዞን እና አኟ ዞን ጠቅላላ የጋምቤላ ክልሉ መሬት የወሰዱበት ነው ሁኔታ ነው ያለ ማለት ነው። በሌላ መረጃ አኟ ዞን የጋምቤላ ብሔራዊ ፓርክ በአኟ ባዮስፒር ውስጥ እንዳካተተች የሚል መረጃ አለ። ይህን የጋምቤላ ብሔራዊ ፓርክ በመሃል ነው ያለችው፣ በኑዌር ዞን እና በአኟ ዞን መሃል ነው ያለችው።
ከኖር ዞን የተወሰነ መሬት ወስዳለች፣ ከአኝዋ ዞን የተወሰነ መሬት ወስዳለች። ስለዚህ አኝዋ ዞን ብቻ የጋምቤላ ብሔራዊ ፓርክ ወደ ውስጡን የሚያደርግበት ምንም ህጋዊ እንትና የለውም፣ ምክንያት የለውም። ስለዚህ በሁለቱም ብሔረሰብ ዞኖች መሃል ግጭት ለመቀስቀስ ካልሆነ በስተቀር እንደዚህ አይነት ፖለቲካሊ ሞቲቬትድ የሆነ ባዮስፒር ማዘጋጀት ትክክል አይደለም። እንደገና መገምገምና መታየት ያለበት ነው። ግልጽ አይደለም። ሌላ ደግሞ አኝዋ ዞን ግልጽ ማድረግ ያለበት የኮሞ እና የማጃንግ ድርሻ የት ጋር ነው ያለው? ምክንያቱም ባዮስፒሩ በብሔረሰብ ስም ነው የተሰየመው። ሌሎች አይመለከትም ማለት ነው ወይ? ሌሎች ብሔረሰቦች መብት እንደሌላቸው ዝም ብሎ የራሳችሁ ሀብት የተዋጠበት ሁኔታ ነው ያለው ማለት ነው። ከምን አግባብ ነው? እኔ ብዙ ጊዜ ተናግሬያለሁ። አኝዋ አመራርና አኝዋ ምሁራን ጋምቤላ የብቻችሁ የማድረግ ስራ ላይ ተጠምደው ነው የሚገኙት። የሚያገኙ ስልጣን ክልሉን ለማልማት ሳይሆን ክልሉን የአንድ ብሔር የማድረግ ስራ የተጠቀሙበት ነው። ስልጣን የራሳቸው ክልሉን አጠቃላይ የራሳቸው የአንድ ብሔረሰብ ለማድረግ ነው ስራቸው ብዬ ስናገር እነዚህ ሁሉ ነገሮችን መነሻ አድርጌ ነው። ስለዚህ ይሄ ግልጽ ይደረግ። አሁን የጋምቤላ ብሔራዊ ፓርክ ብቻ የያዘችው መሬት ወደ 200,000 ወደ 500,000 ሄክታር መሬት ነው የያዘችው። ኦኬ አኝዋ ባዮስፒር ውስጥ ካልተካተተች የአኝዋ ባዮስፒር እና የማጃንግ ባዮስፒር እና የጋምቤላ ብሔራዊ ፓርክ ስንደምራቸው ወደ 2,563,549 ሄክታር መሬት በቃ ሙሉ መሬት ወሰዱ ማለት ነው። እነዚህ ሁለት ፕሮግራሞች የማጃንግ የአኝዋ እና ጋምቤላ ብሔራዊ ፓርክ እነዚህ ሶስቱ ፕሮግራሞች የጋምቤላ ጠቅላላ መሬት ወስደዋል ማለት ነው። የቀረችው ወደ 420 ምናምን ሺህ ሄክታር ብቻ ነው የቀረችው። አሁን አስቡት ከተሞች የተመሰረቱበት ሶድስታር ሳይጨመርበት በቃ በጣም ያሳዝናል። ምንድነው ግልጽ ይደረግ ነው። ግልጽ ይደረግ ያለው በክልላችን ውስጥ ያለው ህገወጥነት ቃላት ሊገልጸው አይችሉም። በቃ በቃላት ሊገልጸው አይችሉም። እንደዚህ አይነት ነገር አይደረግም። ኖር ከምንድን ነው የተነሳ እንደዚህ አይነት ውሳኔ የተወሰነው? እና ቃለው ሌሎች ብሔረሰቦች ጋምቤላ ክልል ውስጥ ምንም ድርሻ እንደሌላቸው ኑዌር ብሔረሰብ ስደተኞች ናቸው ለማስባል መሬት እንደሌላቸው ለማስባል። ስለዚህ አሁን ኑዌር ብሔረሰብ ጥያቄ ማቅረብ መቻል አለበት። የኑዌር ብሔረሰብ ዞን ጥያቄ ማቅረብ መቻል አለበት። የኑዌር ብሔረሰብ ዞን ህዝብ ተወካይ ምክር ቤት ውስጥ ያላቸው ግለሰቦች ይህን ጥያቄ አድረስ ማድረግ መቻል አለባቸው። ኮሞ ማጃንግ በተመሳሳይ ለምንድን ነው የክልሉ ጠቃላይ መሬት ለምን አንድ ብሔር ብቻ መወስደው? እሱ ይገመገም። ትክክል አይደለም። ስለዚህ ይሄ ነገር አግባብነት የለውም። ባዮስፒሩ እንደገና ተጠንቶ አኝዋ የራሳቸው ድርሻ የሆነ ብቻ ተለይቶ የቱም የሚመዘገቡ ዩኔስኮ ይሁን የትኛው ቦታ ይሁን መመዝገብ ይችላሉ። ግን የሌላ ሰዎችን መሬት ወስዶ የራሱን የማድረግ ተግባር ህገወጥና ጸረ ህገ መንግስትም ጸረ ሰላም ነው። ስለዚህ ነገ የሚፈጠረው ማንኛውም ችግር እንደዚህ አይነት ነገር ያደረገውን አካል ወይ እነዚህ በተለይ የአኝዋ አመራሮች ተጠያቂዎች ይሆናሉ። ምክንያቱም እንደዚህ ያደረገ
ስልጣን የሌሎችን መብት የሚወሰድበት መሆን የለበትም። ክልል የምንለማበትን ማድረግ መቻል አለብን። እስከ መቼ ነው እንደዚህ የምንሆነው? ስለዚህ ይህ ትክክል አይደለምና የሚመለከተው አካል ይህ ነገር እንዲያይ ጥሬን አቀርባለሁ። አመሰግናለሁ።